ሰላም ሰላም ሙሉ ዩቲዩብ ተከታታዮች ዛሬ የማሳያችሁ ይኸው በመንገድ ላይ ሲሄድ መሪያችን እንደዚህ በመጣመሙ ወይ ደግሞ በትክክል ባለመሆኑ ምክንያት የምንሄድበትን ስፒድ እንኳን መለየት አንችልም፣ መቆጣጠር አንችልም ማለት ነው። ይሄ የሚሆንበት አንደኛው ምክንያት ምንድን ነው? የመኪናችንን እግር ሰርቪስ በምናደርግበት ጊዜ መሪው እንደዚህ አንዳንዴ ይዞራል ማለት ነው። አላይመንት ወይ ደግሞ መሪው መስተካከል አለበት ማለት ነው። ስለዚህ ይህን ለማስተካከል ደግሞ ያው እንደምታውቁት ይሄ ዩቲዩብ የግድ መካኒክ መሆን አይጠበቅብንም በሚል ርዕስ ላይ የሚንቀሳቀስ ነው። የምንችላቸውን ቀላል የሆኑትን ለእናንተ ለማሳየት ጥረት የሚያደርግ ዩቲዩብ ነው። ዛሬም ደግሞ እንደዚሁ እንደምታዩት እችን ነገር አስተካክለን ሁላችንም የተቸገረን ሰዎች እንኖራለን ብዬ እምነት ይኖረኛል። እንዴት አድርገን ማስተካከል እንችላለን የሚለውን በቀላሉ አሳያችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንደዚሁም ኮመንታችሁን ብታስቀምጡልኝ ትክክል ካልሰራውም ትክክል አይደለም፣ ትክክል ከሆነ ደግሞ ጥሩ ነው ብትሉኝም በጣም ፈቃደኛ ነኝ። በብዛት የምታዩት ሰዎች ከየት እንደሆነ ብታሳዩኝ ደግሞ በይበልጥ ደስ ይለኛል ማለት ነው። ሌላው ይኸው እንደምታዩት ጎማችን እንደዚህ ቀጥ ይላል። መሪው ቅድም ስንነዳም እንደዚህ ተጣሞ ነበር ያለው። ስለዚህ አሁን ይሄንኛውን ነው እንዴት ማስተካከል ያለብን ብለን ለማሳየት ጥረት የምናደርገው። ዋናው ነገር ምንድነው? እዚህ ጋር የሚያስፈልጋችሁ ቲ ናት። ቲ ወይ ደግሞ መስቀለኛ ትባላለች መፍቻ 8፣ 10 እና 12 ነው ያላት። እዚች ላይ የምንጠቀምባት አሁን 10 ቁጥር ነው። መሪው ላይ ያሉት ግራና ቀኞች ሁለት ብሎኖች ሊኖሩ ይችላሉ። አንዳንዱ ላይ አንድ ብቻ ሊኖር ይችላል። ግን እኔ አሁን ያለኝ አንድ ብሎን ብቻ ስለሆነ በአንድ በኩል ያለውን ፈትቼ አሳያችኋለሁ ማለት ነው። እንደምታዩኝ መሪዋን ምን አድርጊያታለሁ? ዞር አድርጊያታለሁ ማለት ነው። ከዛ እቺ የምትታያችኋን ብሎን መፍታት ይቻላል ማለት ነው። ይሄ ቪዲዮ ከተመቻችሁ ለሌሎች እንዲደርስ በራሳቸው መሞከር የሚፈልጉ ልጆች በጣም ብዙ አሉ። ስለዚህ አንዳንዴ ድፍረት ነው ያጣነውና ቀለል ያሉትን ነገር ብንሰራቸው ብናስተካከል አንደኛ ጊዜያችንን እንቆጥባለን። ሁለተኛ መካኒኮች ውድ ጊዜያቸውን እነሱ ጋር ሄደን ከምናባክንባቸው ወይ ደግሞ ይሄን አስተካክሉን ብለን እነሱ ጋር የምናቃጥለውን ጊዜ መቆጠብ እንችላለን ማለት ነው። መካኒኮቹም እንደምታውቁት ውስብስብ የሆኑትን ስራዎች በመስራት ጊዜያቸውን ስለሚወስዱ ለዚህችን ስራ ሰርተን ራሱ ክፍያ ሲጠይቁ እንዴት ሁሉ ይጠይቁናል የሚል ጥያቄ እንዳናስነሳ እችን እንኳን ለመስራት ጥረት እናድርግ ማለት ነው። የተፈተው ብሎን እንደዚህ ነው። ይህንን ብሎን በተቻለ መጠን በትክክለኛ ቦታ ላይ አስቀምጡ። ሁሌም ያው እኛ ከፈታን በኋላ መካኒክ ካልሆንን ወይ ደግሞ ትኩረት ካላደረግን እንጥለውና ብሎንን ወይ ደግሞ የማይመች ቦታ አስቀምጠን ሊጠፋብን ይችላል እና ጥንቃቄ በተሞላበት መንገድ አስቀምጡ ማለት ነው። ይሄው ሌላ በዛኛው በኩል የሚፈታ ካለ አዙራችሁ ትፈታላችሁ። አሁን ግን እኔ ምንድን ያደረኩትኝ የኔ አንድ ቦታ ስለሆነ እችን አውልቃታለሁ። ይሄ ሁሌም ስታውልቁት ጥንቃቄ ይፈልጋል። በአንዴ ብድግ አድርጋችሁ ማንሳት አትችሉም ማለት ነው። ይሄ እንደምታዩት ማለት ነው። ምክንያቱም ይሄ ባንድ የሚነሳ ከሆነ ገመዶች አሉ፣ ኤርባግ እዚህ ጋር አለ። ስለዚህ ጥንቃቄ በተሞላበት ቀስ ብላችሁ ታያነሱና ከስር ያሉትን ሶኬቶች መንቀያ ያላቸው መንቀል ትችላላችሁ ማለት ነው። አንዳንዴ ሶኬቶቹ የተሸረፉ ሊሆኑ ይችላልና እንደልባችሁ በነፃነት ላትነቅሉ ትችላላችሁ። ስለዚህ መንቀል የምትችሏትን ብቻ በጥንቃቄ ትነቅሉና በትክክል ይዛችሁ ነው የምታስቀምጡት እንጂ ዝም ብላችሁ ወርውራችሁ ኤርባጉንም ወይ ደግሞ የክላክስ መስመሩንም እቺ ሮተሯ እዚህ ጋር ከተገነጠለችባችሁም ሌላ ችግር ውስጥ እንዳትገቡ በጣም ጥንቃቄ በተሞላበት ነው የምታደርጉት ማለት ነው። እታች አለች ብሎን ይኸው መሪውን የያዘችው መሪ ዘንግ ላይ ቀጥታ የተያዘች 17 ቁጥር ናት። ስለዚህ እዚች የምታስፈልጋችሁ ምንድነው? ሶኬት ነው። የሶኬት መፍቻ 17 ቁጥር አለች። ያው ይህች መፍቻ ለብዙ ጊዜ ትጠቅመናለች እና ብትኖራችሁ ጥሩ ነው ማለት ነው። ያው እንደምታዩት 17 ቁጥር ናት። እዚች ላይ ሰኳትና እዛች መፍቻዋ ላይ ብዙ የሚካበድ አይደለም። ተሰኳትና ምንድነው የምታደርጉት? ይኸው እንደዚህ እናስገባታለን። ከዛ በኋላ እችን ካስገባን በኋላ በእጃችሁ ያዝ ጫና አድርጋችሁ ትይዙትና ምንድነው መታ ነው የምታደርጉት በእጃችሁ። ዝም ብላችሁ ብትገፉት መሪው አብሮ ሊከረከርባችሁ ይችላልና እንትን ያለ እንደዚህ መታ ስታደርጓት በቀላሉ የመፈታት እድሉ ሰፊ ነው ማለት ነው። ይኸው አንድ ዙር ከዞርላችሁ በኋላ ብዙ አያስቸግርም። በእጃችሁ ማዞር ይቻላል ማለት ነው። ቀላል ናት። በእጃችሁ በተን ታደርጓታላችሁ ማለት ነው። በድጋሚ እስካሁን ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እና ኮመንትን መስጠት አትርሱ። እንደዚሁ ቪዲዮ ላይ ያላችሁን አስተያየት ብትሰጡኝ እቀበላለሁ። ትክክል ካልሆነ ትክክል አይደለም ትሉኛላችሁ ማለት ነው። ሌላ ልክ መሪዋን ስትነቅሏት ደግሞ በእጃችሁ ወደ ላይ መታ እያደረጋችሁ ነቅነቅ ያደረጋችሁ የምታወልቁት ማለት ነው። ከዛ ወደ የምትፈልጉት ቦታ ቅድም የነበረው እንዴት ነበር? ተጣሞ ነበር አይደል ያለው። ስለዚህ ከጫፏ ከዛች ከእንትኗ ስታወልቋትና
መሪውን አዙራችሁ ወደ ምትፈልጉት ቦታ ታመጣላችሁ ማለት ነው። አሁን እዛች ቦታ እኔ የምፈልጋት ቦታ ላይ እንድትገባልኝ አስተካክላለሁ። የተጣመመ ስለነበረ ከዛ ትክክለኛውን ቦታ ያዝ ካረግልኝ በኋላ ምንድነው ማድረገው በእጄ መታ መታ ማድረግ ደግሞ ይጠበቅብኛል። ለምን ነክሶ በደንብ እንዲይዝልን፣ ያለበለዚያ አይዝልንም ማለት ነው። ወደ ታች ከገባ በኋላ በእጃችሁ መታ መታ ማድረግ እንደዚህ ይፈልጋል። ምክንያቱም ጥርሱን በደንብ ወርታች ዝቅ አድርጎ መያዝ አለበት ማለት ነው። ከዛ በኋላ ያችን መልሰን ብሎናችንን ቦታ ላይ መተካት ነው ማለት ነው። ስለዚህ እንዲህ ነገሮችን ለመስራት አንዳንድ ነገሮችን ለማስተካከል የግድ መካኒክ መሆን አይጠበቅብንም። ምክንያቱም ወጫችንን አንደኛ እንቀንሳለን፣ ሁለተኛ ከመኪናችን ጋር ያለንን ግንኙነት በደንብ እናጠናክራለን ማለት ነው። ቀላል ስራውን እየሰራን አንደኛ የራሳችን ጊዜና ብራችንን እንቆጥባለን። ሁለተኛ መካኒኮችን ደግሞ አንዳንዴ ያለ አግባብ ብር አስከፈሉን ብለን ወቀሳ ማቅረባችንንም እናቆማለን ማለት ነው። ምክንያቱም እነሱ የሚያስቡት ምንድነው እችን ስራ መስራታቸውን አይደለም ጊዜያቸውን። አሁን ሜካኒክ ስራ እንደምታውቁት ከጊዜ ጋር የተያዘ ነውና ያችን ጊዜያቸውን እንዳንሻማቸው እኛም ቀለል ያለ ስራ ብዙ ብር እንዳንከፍል ትንሽ እውቀቶች ያስፈልጉናል ማለት ነው። ከዛ በኋላ ካስገባችሁት በኋላ ያው እንደምታዩት ጠበቅ ታደርጉታላችሁ ማለት ነው። መጥበቅ ይጠበቅበታል ግዴታ። ያው ስታጠብቁት ግን በጣም መክረር አይጠበቅበትም። እጃችሁን ያዝ እስከሚያደርጋችሁ ድረስ ትመጣላችሁ ማለት ነው። ከዛ ውጪ አያስፈልገውም ማለት ነው። ያው እንደምታዩት ይሄን ያህል ከመጣች በኋላ ቦታዋን የቀደሟንም ሶኬት የተነቀለችዋንም መልሳችሁ ቦታ ላይ ታስቀምጣላችሁ። እኔ ኤርባጉ እምቢ ስላለኝ እሱን አልነቀልኩትኝም። እቺኛ ክላክሷን ብቻ ነበር ያነሷትኝ። ስለዚህ እሷን መልሼ ቦታው ላይ አስቀምጣለሁ። እሷንም በትክክሉ አደርጋለሁ ማለት ነው። ስለዚህ ከዛ የሚቀጥለው ስራ ብሎኔን ያወጣኋትን ብሎን ወደ ቦታዋ መልሳለሁ ማለት ነው። ይቅርታ። አሁንም በድጋሚ ለማስታወስ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻናሌን አይቼዋለሁ። አብዛኞቻችሁ እንደዚሁ ሰብስክራይብ ሳታደርጉ ነው የምታዩት። እናንተ ሰብስክራይብ ማድረግ አንደኛ እንደምታውቁት ለብዙ ሰው ይሄ ቪዲዮ እንዲደርስ ይሆናል። እናንተም ትጠቀሙበታላችሁ፣ እንደዚሁ ደግሞ ሌላውም ይጠቀምበታል ማለት ነው። ሌላውም እንዲጠቀምበት ሰብስክራይብ ላይክም እያደረጋችሁ ሼርም እያደረጋችሁ ለሁሉም እንዲደርስ እንድታደርጉልኝ በአክብሮት እጠይቃለሁ ማለት ነው። እችንም በትክክል ማስያዝና ማጥበቃችሁን መርሳት የለባችሁም። ከዛ ይህን እንዲህ ካደረግን በኋላ ቅድም ከውጪ መሪው ተጣሙ አይተነው ነበር። አሁን ደግሞ ካስተካከልነው በኋላ ይሄው እንዲቀጥ ካለ በኋላ ደግሞ የምናደርጋለን። እስቲ ወደ ውጭ ልጣና ደግሞ እንትኑ ላሳያችሁ እስቲ ያለውን የጎማ ጥመት ማለት ነው። ይኸው መሪው ቅድም ተጣሞ ነበር፣ አሁን ቀጥ ያለ ነው። እስቲ ደግሞ ጎማውን ደግሞ እናየው እስቲ። ወደ ውጭ ስናደርግ ያው እንደቀደሙ ቀጥ ያለ ጎማ ነው ማለት ነው። አሁን ደግሞ እስቲ አነዳር ላይ እናየው ደግሞ ይኸው ቀጥታ አነዳር ላይ ደግሞ ሄደናል። እየነዳን ስንሄድ ካሜራ ወደ ዳሽቦርድ ስናይ የምንሄድበትን ፐር አወር ማየት አለብን ማለት ነው። እንዲህ ሲሆን ስፒዳችን ምን ያህል ነው ያለው፣ እንዴት ነው ያለው የሚለውን በቀላሉ ማስተካከልና ማየት የምንችላቸው ነው። የዛሬው መልእክቴ የግድ መካኒክ መሆን አይጠበቅብንም የሚል መልእክት አለኝ። በዚህ ቪዲዮ ላይ አስተያየት ካላችሁ፣ ጥያቄ ካለ ኮመንት ማድረግ ትችላላችሁ። ቪዲዮን ላይክ፣ ሼር አድርጉልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ